ኧረ እንዲያው ብዬሽ ኧረ ድረስልኝ ኧረ ሞትኩልህ ልጄ በናፍቆት ተንገበገብኩልህ ኧረ እንዲያው ስንት ቦታ ደረስኩልህ ልጄ ኧረ ያለሁበት ቻይና ካምፕ ይባላል ወሎ ደሴ ይባላል ቻይና ካምፕ አለሁልህ በናፍቆት እየተንገበገብኩ ኧረ ልጄ ድረስልኝ ይኸው የሞትኩ ያህል ነው ዛሬስ ልጄ በላው የበላሁት አይጠጋኝ ናፍቆት ተንገበገብኩልህ ኧረ ሰማይ ልጄ የጫካ ስናድር እግሩ እንዲቆሰል ትንሽ ያመዋል ሲያመው ውርጭ የነካበት ጊዜ በጣም ተቆራረሰ ሲቆራረስ እኔስ እናቴ እንግዲህ እዚህ ተምተኛ የትም ሄጄ ልሞት አረ የትምማ ቢል ለምን ትሞታለህ ዝም ብለን ዞን ቀመጥና እንግዲህ ሁላችንም መሄጃችን ነው ባይሆን መሳፈሪያ እንኳን ብናገኝ ተሾልከን መቼስ ትልቅ ነገር ባይሳካልን ዲሮም ቢሆን ምን ይሆን ታሾልከን እንዴ ብለህ ልጅ ታሄድ ያልኩትና ያልኩ ጊዜ አይታከኝ እንኳን አልቀመጥም እናንተ ሰምተነሱ ድረስ እግሬ ያስቀረኛል አለ ሐኪምም ተዘጋ ያው 24ኛው የኔ አባት ነው አንዱ የሞተው ከዛ በኋላ ንብረት የለም ምን የለም እሱ የራሱን ብድግ ብሎ ሲሄድ ወይት እንደደረሰ ማላወቅኩት አሁን ስደውል አትደውይብኝ ሐኪም ቤት ገብቻለሁ አለ እንዴት ነው እየለመንኩኝ አለኝ ከዛ ወዲያ እንዴት አድርጌ ብር ልላክልህ ቤት ሽጨለካለሁ ቤትና ቤት ረማመድ ያለ ወገንም የለኝም የሚያቀናና ባልተቤቴም ዲንቆሮ ነው ዝም ብዬ ችየው ተነገ ተዛሬ ይመጣል እያልኩ 2013 የወጣበት ሰዓት እንግዲህ ታመታ ወዲያ ዲኖ ይሆናል ይመጣልሻል ይሉኛል የለበስኳትን ጨርቅ ሽጬ ተሳፍሬ እንትን ሀዲዬ አስተላለፍኩኝ ቀይ መስቀል ሳስተላልፍ ይኮቱም የለም እንጀዝኩኝ ሌት ቀን እያለቀስኩ ነው ያለው በቤት ልጆችን ሳይ ጓደኞችን ሳይ እያለቀስኩ 8ኛ ክፍል ነው የሚማረው